ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። ዛሬ አዲስ ቪዲዮ ይዘንላችሁ መጥተናል። ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እስከመጨረሻው እዩ። ኦንላይን መማር የምትፈልጉ ልጆች ታች ስልክ አለ ደውላችሁ መማር ትችላላችሁ። ትምህርቱን የምንሰጥባቸው ሚዲያ አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ በያላችሁበት ሆናችሁ መማር ትችላላችሁ። እንግዲህ ዛሬ ይዤላችሁ የመጣሁት አማርኛ ፊደላትን ባለ አራቱ የቃላት ምስረታ ይዤላችሁ መጥቻለሁ። በተረጋጋ መልኩ አንድ ባንድ አሳያችኋለሁ። እናንተ ደብተርና እስክሪብቶ ይዛችሁ በመጻፍ ተከታተሉኝ። ቻናላችን ቤተሰብ የሆናችሁ ላይክ፣ ሼር በማድረግ ቤተሰብ ለመሆን ሰብስክራይብ በማድረግ ቪዲዮውን ጀምሩ። እሺ ዛሬ ይዤላችሁ የመጣው ባለ አራቱ ቃላት ምስረታዎችን ይዤላችሁ መጥቻለሁ። እንዴት ፊደሎችን አገጣጥመን እናነባቸዋለን የሚለውን በደንብ አድርገን እናያለን ማለት ነው። እናንተ እስከመጨረሻው እስከመጨረስ ድረስ እኔ ጋር ቆዩ። እሺ የመጀመሪያችን እንግዲህ እንጀምር። መ ቀ በ ል መቀበል 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 የሚል ቃላት ይሰጠናል ማለት ነው። እንግዲህ በቤተሰብ የመጀመሪያዋ ድምጽ፣ በቤተሰብ የመጀመሪያዋ ድምጽ፣ በቤት የመጀመሪያዋ ድምጽ፣ ለቤተሰብ የስድስተኛዋ ድምጽ በአንድ ላይ መቀበል የሚል ቃላት ይሰጠናል ማለት ነው። ወደ ቀጣያችን ስንሄድ መሰረት 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 ይላል። እንግዲህ በቤተሰብ የመጀመሪያዋ ድምጽ፣ በቤተሰብ የመጀመሪያዋ ድምጽ፣ በቤተሰብ የመጀመሪያዋ ድምጽ፣ በቤተሰብ የስድስተኛዋ ድምጽ መሰረት መሰረት የሚል ቃላት ይሰጠናል ማለት ነው። ወደ ቀጣያችን እንሂድ። ገንዘብ 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 በቤተሰብ የመጀመሪያዋ ድምጽ፣ ለቤተሰብ ስድስተኛ ድምጽ፣ በቤተሰብ የመጀመሪያ ድምጽ፣ በቤተሰብ የስድስተኛ ድምጽ ገንዘብ ገንዘብ የሚል ቃላት ይሰጠናል ማለት ነው። ቀጣያችን ቀለበት 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 እንግዲህ ከቤተሰብ የመጀመሪያ ድምጽ፣ ለቤተሰብ የመጀመሪያ ድምጽ፣ በቤተሰብ የመጀመሪያ ድምጽ፣ በቤተሰብ የስድስተኛ ድምጽ ቀለበት ቀለበት የሚል ቃላት ይሰጠናል ማለት ነው። ቀጣይ መረዳት 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 ይላል። እንግዲህ በቤተሰብ የመጀመሪያ ድምጽ፣ በቤተሰብ የመጀመሪያ ድምጽ፣ በቤተሰብ አራተኛ ድምጽ፣ በቤተሰብ የስድስተኛ ድምጽ መረዳት መረዳት የሚል ቃላት ምስረታ ይሰጠናል ማለት ነው። ቀጣይ ወረቀት 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 በቤተሰብ መጀመሪያዋ፣ በቤተሰብ መጀመሪያ፣ በቤተሰብ መጀመሪያ፣ በቤተሰብ የስድስተኛ ድምጽ ወረቀት የሚል ቃላት ይሰጠናል ማለት ነው። እሺ እንግዲህ ወደ ቀጣይ እንሄድ። ሀገሮች 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 ቤተሰብ የመጀመሪያ ድምጽ፣ ቤተሰብ የመጀመሪያ ድምጽ፣ ቤተሰብ ሰባተኛ ድምጽ፣ ቤተሰብ ስድስተኛ ድምጽ ሀገሮች የሚል ይሰጠናል ማለት ነው። እውነት 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 ይላል። እንግዲህ ቤተሰብ ስድስተኛ ድምጽ፣ ቤተሰብ ሁለተኛ ድምጽ፣ ለቤተሰብ መጀመሪያ ድምጽ፣ ቤተሰብ ስድስተኛ እውነት ይላል ማለት ነው። ቀጣይ ከፍተኛ 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 ይላል። እንግዲህ ከመጀመሪያ ድምጽ፣ በቤተሰብ ስድስተኛ፣ በቤተሰብ መጀመሪያ፣
የቤተሰብ አራተኛ ከፍተኛ ከፍተኛ የሚል ቃላት ይሰጠናል። ዝግጅት 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 ይላል እንግዲህ ዘቤተሰብ ስድስተኛ ገቤተሰብ ስድስተኛ ጀቤተሰብ ስድስተኛ ተቤተሰብ ስድስተኛ ሁሎችም ስድስተኛ ድምጾች ዝግጅት የሚል ቃላት ይሰጠናል ማለት ነው። ቀጣይ ጠንካራ ይላል እንግዲህ ጠቤተሰብ መጀመሪያ ድምጽ ለቤተሰብ ስድስተኛ ድምጽ ከቤተሰብ አራተኛ ረቤተሰብ አራተኛ ጠንካራ የሚል ቃላት ይሰጠናል ማለት ነው። ቀጣይ ስድስት ይላል እንግዲህ ሰቤተሰብ ስድስተኛ ደቤተሰብ ስድስተኛ ሰቤተሰብ ስድስተኛ ተቤተሰብ ስድስተኛ ሁሎችም ስድስተኛ ድምጾች ስድስት ይላል ማለት ነው። ስድስት እሺ ቀጣይ ግንቦት ይላል እንግዲህ ገቤተሰብ ስድስተኛ ለቤተሰብ ስድስተኛ በቤተሰብ ሰባተኛ ተቤተሰብ ስድስተኛ ግንቦት የሚል ቃላት ይሰጠናል። ተሳትፎ ይላል ተቤተሰብ መጀመሪያ ድምጽ ሰቤተሰብ አራተኛ ተቤተሰብ ስድስተኛ ከቤተሰብ ሰባተኛ ተሳትፎ የሚል ቃላት ይሰጠናል። እሺ መሪዎች ይላል እንግዲህ በቤተሰብ መጀመሪያ ድምጽ ረቤተሰብ ሶስተኛ ድምጽ ወቤተሰብ ሰባተኛ ቸቤተሰብ ስድስተኛ መሪዎች ይላል ማለት ነው። እሺ ህይወት ከቤተሰብ ስድስተኛ የቤተሰብ ስድስተኛ ወቤተሰብ መጀመሪያ ተቤተሰብ የስድስተኛ ህይወት የሚል ቃላት ይሰጠናል። ቀጣይ ማህበር ይላል እንግዲህ በቤተሰብ አራተኛ ከቤተሰብ ስድስተኛ በቤተሰብ መጀመሪያ ረቤተሰብ ስድስተኛ ድምጽ ማህበር ይላል ማለት ነው። እሺ የዛሬ ትምህርታችን ባለ አራቱ የቃላት ምስረታ አይተናል። ቀጣይ ባለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።